ሰላም ጤና ይስጥልኝ ክቡራትና ክቡራን ተመልካቾቻችን ከከፋ ቴሌቪዥን የሰዓቱን ዜና ይዘን ቀርበናል። ከዜናዎቹ ጋር ፍጹም ተሾመ። የካፍቾ ዘመን መለወጫ በዓልን አስመልክቶ የከፋ ዞን አስተዳደር ከቦንጋ ከተማ አስተዳደር የፕሮቴስታንት ሃይማኖት ህብረት መሪዎች ጋር የምክክር መድረክ አካሄደም። በመድረኩ ለውይይቱ መነሻ የሚሆን ሰነድ ቀርቦ ሰፊ ውይይትም ተደርጓል። ታምራት ኃይሌ የካፍቾ ዘመን መለወጫ በዓል መከበር ከጀመረ ብዙ ዘመናትን ያስቆጠረ መሆኑ ይታወቃል። ዘንድሮም በደመቀ መልኩ ለማክበር ሰፊ ቅድመ ዝግጅት እየተደረገም ይገኛል። ይህንን መሰረት በማድረግ የከፋ ዞን አስተዳደር ከቦንጋ ከተማ ፕሮቴስታንት ሃይማኖት ህብረት መሪዎች ጋር የምክክር መድረክ አካሂደዋል። በመድረኩ ተገኝተው የመክፈቻ ንግግር ያደረጉት የከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ ባደረጉት ንግግር ሁላችንም የጋራ ግንዛቤን በመያዝ ባህላችንና እሴቶቻችንን ለማስተዋወቅ ተግተን መስራት ይኖርብናል ብለዋል። በዓሉን ከባዕድ አምልኮ ጋር የሚያያይዙ ግለሰቦች መኖራቸውን የጠቀሱት አስተዳዳሪው ከዚህ ከተሳሳተ ሀሳብ በመውጣት በዓሉ ስኬታማ ሆኖ ለትውልድ እንዲሸጋገር መስራት እንደሚያስፈልግም አስረድተዋል። የውይይቱ ሰነድ በባህል ምክር ቤት አባል በሆኑት በአቶ ጸጋዬ ገብረ ማርያም የቀረበ ሲሆን በዓሉ በካፍቾዎች ዘንድ ከአዝመራ ጋር ተያይዞ በየዓመቱ የሚከበር ታላቅ በዓል መሆኑም ተብራርተዋል። በዓሉን ከእምነት ጋር የሚያያይዝ ነገር አለመኖሩንም ጠቁመዋል። በዓሉ በደመቀ ሁኔታ እንዲከበር የሃይማኖት መሪዎች፣ የባህል መሪዎች እንዲሁም ምሁራኖች በትኩረት መስራት እንደሚገባቸውም ተጠቅሷል። አንድ ማህበረሰብ አድጓል የሚባለው ባህሉና እሴቱን ጠብቆ ለትውልድ ሲያሸጋግር ብቻ ነው ያሉት አስተያየት ሰጪዎቹ ይህንን ለማሳካት ሁላችንም በትኩረት ልንሰራ ይገባል ብለዋል። ከተሳታፊዎቹ ብዙ ጥያቄዎችና አስተያየቶች የተነሱ ሲሆን በተነሱ ጉዳዮች ላይ ከፋ ዞን ዋና አስተዳዳሪ አቶ እንዳሻው ከበደ እና በዞኑ ብልጽግና ፓርቲ ጽህፈት ቤት ኃላፊና የመንግስት ዋና ተጠሪ አቶ አጥናፉ ኃይሌ ምላሽና ማብራሪያ ተሰጥቶ ውይይቱ ተጠናቋል። ዘንድሮ የሚከበረው የካፍቾ ዘመን መለወጫ በዓል በታቀደው ልክ እንዲከበር ማህበረሰቡ የሚያደርገው ድጋፍ አጠናክሮ መቀጠል እንዳለበት የከፋ ዞን አስተዳደር አሳሰበም። የቦንጋ ትምህርት ኮሌጅ ይህንን በዓል አስመልክቶ የበሬ ድጋፍም አድርጓል። ሳሙኤል ቁጭቱ የከፋ ህዝብ ከ14ኛ ክፍለ ዘመን እስከ 18ኛ ክፍለ ዘመን ድረስ የራሱ የሆነ ንጉስ ምክር ቤትና እንዲሁም የራሱን ሰላምና ማንነት ጠብቆ የኖረ ህዝብ መሆኑን የከፋ ምሁራን ይናገራሉ። የዚህን ህዝብ ታሪክና ባህል ከሚያሳዩ ነገሮች አንዱ ደግሞ የካፍቾ ዘመን መለወጫ በዓል ነው። ዘንድሮም በደመቀ ሁኔታ የሚከበረው ይህ በዓል በታቀደው ልክ እንዲከበር በዞን ደረጃ ትኩረት ተሰጥቶ እየተሰራበት ቆይቷል። ከነዚህ ትኩረት አቅጣጫዎች አንዱ ከህዝቡ የሚሰበሰበው ገንዘብና ድጋፍ መሆኑ አይዘነጋም። ይህንን መነሻ በማድረግ የቦንጋ ትምህርት ኮሌጅ ለበዓሉ ድምቀት የሚሆን በ50 ሺህ የሚገመት በሬ ለዞኑ አስተዳደር ሰጥተዋል። በዚህ መርሃ ግብር ላይ የተገኙት የከፋ ዞን አስተዳዳሪ አቶ እንዳሻው ከበደ በዓሉ በታቀደው ልክ እንዲከበር እየተደረገ ያለውን ቅድመ ዝግጅት ተናግረዋል። ከዚህ አንጻር በርካታ ቅድመ ዝግጅቶችን አሁን እያደረግን ያለንበት ሁኔታ ነው ያለው። ኮሚቴ ተዋቅሯል። በተለያየ መልኩ ለምሳሌ የመንገድ እና የቦታ ዝግጅት የመሳሰሉ ነገሮችን እያዘጋጁ ያሉ ከኮሙኒኬሽን አንጻር ማስታወቂያዎች እየሰሩ ያሉበት ሁኔታ አለ። ሌሎች በዓሉን በተመለከተ ቀደም ሲል በመንግስት ወጪ ነበር እስካሁን ስናካሄድ ነበርውና አሁን ደግሞ ለወጥ ብሎ የህዝብ ባህል እስከሆነ ድረስ ህዝቡ ራሱ ሊካፈል የሚችልበት ሁኔታ መኖር መቻል አለበት የሚል ኮሚቴ አዋቅረን አካውንት ከፍተን ሰጥተናል። አስተዳዳሪው አቶ እንዳሻው በወረዳና ቀበሌ ደረጃ እየተደረገ ያለውን እንቅስቃሴም አብራርተዋል። ይህ በዓል የሃይማኖትና የተለያዩ ልዩነቶችን አንድ የሚያደርግ የከፋ ህዝብ መገለጫ ነው ያሉት አቶ እንዳሻው በበዓሉ ብዙ ህዝቦች እንደሚሳተፉም ገልጸዋል። የቋንቋ ልዩነት የለም፣ የሃይማኖት ልዩነት የለም፣ የፖለቲካ ልዩነት የለም፣ የጾታ ልዩነት የለም፣ የእድሜ ልዩነት የለም። ይህን ከፋ ባህል ታሪክ የሚወድ ሁሉም ሰው እዚህ በዞኑ ውስጥ ያለን ከዞኑ ውጭ ያሉ ተወላጆችም እንደዚሁ አብረን መጥተን በጋራ ማክበር የሚችልበት ሁኔታ ነው እየታሰበ ያለው። ስለዚህ በጣም በርካታ ሰው ይሳተፋል ብለን እናስባለን። በዓሉን ለማድመቅ ሲባል የተያዘውንም በጀት አስተዳዳሪው አስረድተዋል። ለዚህ በዓል የሚሆን ደመቅ አድርገን ለማክበር ቢያንስ 21 ሚሊዮን ያስፈልገናል ብለናል። እስካሁን ባለው ከ10 ሚሊዮን ብር በላይ ገቢ ተሰብስቧል። ቃል የገቡ አካላት አሉ። ስለዚህ እቅዳችን እናሳካለን ብለን ነው የምናስበውና ዛሬ የቦንጋ መምህራን ትምህርት ኮሌጅ ቢያንስ ግምቱ ከ50 ሺህ ብር በላይ የሚሆን አንድ በሬ ሰጥቶናል። ይህ እንግዲህ ለበዓሉ ማድመቂያ የሚሆን ነውና ትልቅ እገዛ ነው ብለን እናስባለን።
ስለዚህ ይህ በዓላችን ነው፣ ባህሉ ባህላችን ነው፣ ማደግ አለበት፣ እኛም የበኩላችንን ድርሻ መውጣት መቻል አለብን በሚል የቦንጋ መምህራን ትምህርት ኮሌጅ ይህን ትልቅ አስተዋጽኦ ድጋፍ ስላደረገ በከፋ ዞን መንግስትና በከፋ ዞን ህዝብ ስም ላቅ ያለ ምስጋና ለነሱ አቀርባለሁ። የቦንጋ ትምህርት ኮሌጅ ዲን አቶ አንተነህ ሀየለ በበኩላቸው ስለ ዘንድሮ የካፈቾ ዘመን መለወጫ በዓል አስተያየታቸውን ሰጥተዋል። እንግዲህ የካፈቾ ዘመን መለወጫ በዓል መከበር ከጀመረ ረጅም ዓመታትን አስቆጥሯል። በዛም ሂደት በየአመቱ የተሻለ ነገር በየአመቱ እያደገና ህዝቡም በዚህ በዓል አከባበር ላይ የበኩሉ ሚና እየተጫወተ ያለበት ሂደት ነው ያለውና ምናልባት የዘንድሮውንም ለማንሳት እጅግ በጣም በተለየ መልኩ አብዛኛው ማህበረሰብ እዚህ ከፋ ውስጥ ያለ ከፋ ውጭ ያለ የከፋ ተወላጅ የከፋ ወዳጅ ሁሉ በደንብ እየተሳተፈበት ያለ ሁኔታ ነው ያለው። እንደ አጠቃላይ ሁኔታ ዲኑ የከፋን ህዝብ ታሪክና ባህል ለዓለም ከማሳወቅ ረገድ የተቋማቸውን ሚና አብራርተዋል። በመርሃ ግብሩ ሁሉም ማህበረሰብ በንቃት ወጥቶ በዓሉን እንዲያከብር ጥሪ ተላልፈዋል። በጣም በርካታ ቦታዎች ላይ ባንኮችን ጨምሮ የተለያዩ ተቋማትን እንደዚሁ ድጋፍ ሊያደርጉ የሚችሉበት ሁኔታ እንዲኖር በደብዳቤ ጥያቄ አቅርበናል። ከባንኮች የጋኪ የዶ ንግድ ባንክ ወደ 30 ሺህ ብር አካባቢ ሰጥቶናል። እጅግ በጣም አመሰግናለን። በተቋም ደረጃ እርስ በርሳችን ያው ምንችለውን ያክል ማድረግ የሚችልበት ሁኔታ ካለ ለበዓሉ ድምቀት ባህላችንን ማስተዋወቅ ነው፣ አካባቢያችንን ማስተዋወቅ ነው። ስለዚህ ይህን ደግሞ ሁላችንም ተባብረን የበኩላችን ድርሻ ስንወጣ ነው የሚሆነውና ለዚህ እገዛ ከግለሰብ ጀምሮ በመንግስታዊ ተቋማት አሉ፣ መንግስታዊ ያልሆኑ ተቋማት አሉ፣ ሌሎችም እንደዚሁ ይህን ነገር መደገፍ የሚችሉበት ሁኔታ እንዲኖር ቢደረግ ጥሩ ነው። እስካሁን ባለው ደረጃ የደገፉትን ሁሉንም አካላት ከትንሽ እስከ ትልቅ ላቅ ያለ ምስጋና አለ። ይህም ደግሞ የትኛውም የሃይማኖት የትኛውም ማህበረሰብ ክፍል አብሮት ሊያከብረው የሚገባ ከምንም ከሌላ ከሃይማኖት ጋር የማይገናኝ መሆኑ ደግሞ ሁሉንም ሰብስቦ ሁሉም ሰው በጋራ እንዲያከብረው ጥሩ ምቹ ሁኔታ ይፈጥራልና በዚህም የተነሳ ሁሉም ማህበረሰብ ይህንን በዓል በድምቀት እንዲከበር የራሱን አስተዋጽኦ ማድረግ አለበት የሚል ሀሳብ ነው። የግብርናን ምርታማነት ለማረጋገጥ የኢንስቲትዩቱን ተግባር በበጀት መደገፍ እንዳለበት የደቡብ ምዕራብ ኢትዮጵያ ሕዝቦች የግብርና ምርምር ኢንስቲትዩት ገለጸ። ኢንስቲትዩቱ አስፈላጊውን ድጋፍ ማግኘት ከቻለ ዘርፉን ምርታማ ከማድረግ አኳያ ጉልህ ሚና እንደሚኖረው ነው የኢንስቲትዩቱ ዋና ዳይሬክተር አቶ አማኑኤል አለሙ የተናገሩት። አማኑኤል ኃይሌ ተጨማሪ ዘገባ አለው። የኢንስቲትዩቱ ተግባራት በክልሉ ከፍተኛ አመራርና በፓርላማ አባላት መጎብኘቱና አርአያ አፈጻጸም ተብሎ መወሰዱ እንዳስደስታቸው የገለጹት የኢንስቲትዩቱ ዋና ዳይሬክተር አቶ አማኑኤል አለሙ ተቋሙ በቀጣይ ለተሻለ ውጤት እንደሚሰራም ገልጸዋል። ኢንስቲትዩቱ ወደዚህ ከመጣ ጊዜ ጀምሮ ሰፋ ያሉ እቅዶችን አቅዶ ነው እየሰራ ያለው። በተለይ በዋናነት ለምርምር ተግባራት ወሳኝ የሆኑት የምርምር መሰረተ ልማቶች ናቸው። ምርምር መሰረተ ልማት ላይ ባሉን ማዕከሎች ላይ በላቦራቶሪ በተለያዩ መሰረታዊ የሆኑ የምርምር መሰረቶችን የመጣል እቅድ ነው እንደ ስትራቴጂ ያስቀመጥ ነው። ከዚህ ስትራቴጂ በዘለለ በጣቢያዎቻችን ላይ መሰረታዊ የሆኑ ምርምሮችን እየሰራን ወደ አርሶ አደር የማላመድና የማስተዋወቅ ሂደት ብቻ በመስራት ሰፋ ያሉ ነገሮችን እንሰራለን የሚል እቅድ ነው ያለን። በዚህ መነሻ ዛሬ ከተሰጠን አስተያየት መስፋት እንዳለበት እኛም ቀደም ሲል ካለፉት 2 ዓመታት በፊት ባሉን በ6ቱ ዞኖች ላይ ተደራሽ የማድረግ ስራን ለመስራት ሞክረናል። የተለያዩ የጸጥታ ችግሮችን ቻሌንጆችንም ተቋቁመን እስከ ምዕራብ ኦሞ ድረስ ገብተን ከፕሮጀክቶች ጋር በመደጋገፍ ሰፊ ስራዎችን እያከናወን ያለንበት ነው። አሁንም ባለው የቦንጋ ማዕከል የሚያዳርሳቸው 6ቱም ዞኖች ላይ አጠናክረን የምንቀጥልበት ቀጥሎ ደግሞ አዲስ ያቋቋም ነው የተርጫ ማዕከል ላይ ሰፋ ባለ መንገድ ዘንድሮ በክልሉ ድጋፍ ሰራተኛ ተቀጥሮልን ስራ የጀመርንበት ሁኔታ ነው ያለው። ዳይሬክተሩ አክለው ኢንስቲትዩቱ ስለሚያስፈልገውም ድጋፍ ገልጸዋል። ግብርናን ምርምሩ ቀድሞ ቴክኖሎጂ ማቅረብ እንዳለበት ታሳቢ ተደርጎ ነው የተቋቋመው። እንደዚህ ታሳቢ ተደርጎ የተቋቋመው ግብርና ምርምር ኢንስቲትዩት መደገፍ ያለበት አንደኛ በበጀት በጣም መደገፍ መቻል አለበት። ምክንያቱም የሚሰሩ ስራዎች አጠቃላይ ከማሳ ዝግጅት እስከ አጨዳ ካጨዳም አልፎ ለመሸጥ እስከ ማሸግ ድረስ ሙሉውን ስራ እኛ ነን የምንሰራው። ለዛ ደግሞ ሀብት ነው የሚያስፈልገው፣ የሰው ኃይል ነው የሚያስፈልገው። አንደኛ የክልሉ ድጋፍ ቢያደርግ ብዬ የማስበው በጀት ላይ ትኩረት ማድረግ አለበት። እኛም ደግሞ የሚሰጠንን በጀት በውጤታማነት መምራት ይጠበቅብናል። ከዛ ባለፈ የሰው ኃይል ላይ
ትልቅ ድጋፍ ያስፈልገናል። በኢንስቲትዩቱ ድጋፍ የምርምር ማዕከሉ ለውጥ አሳይቶ ለጉብኝት መብቃቱን የተናገሩት የቦንጋ ግብርና ምርምር ማዕከል ዳይሬክተር አቶ አስራት አለማየሁ በማዕከሉ ሰርቶ ማሳያነት እየተሰሩ ያሉ ስራዎች የግብርናን ዘርፍ ውጤታማ ማድረግ የሚችሉ መሆናቸውን ገልጸዋል። ዛሬ በማዕከላችን ላይ የተሰሩ ስራዎች የመስክ ጉብኝት በክልል አመራሮች እና በተጋበዙ እንግዶች አጋጣሚም ሆኖ የፌደራል ሰዎች ባሉበት ጉብኝት ተካሂዷል። እንግዲህ ይህን ተግባር የመራ ነው ከኢንስቲትዩቱ ጋር አብሮን እንግዲህ እኛ ኢንስቲትዩቱ ስር ያለን አንዱ ማዕከል ስንሆን ኢንስቲትዩቱ በሰፊው ድጋፍ አድርጎልን ወደ ማዕከል ስራዎችን ከዚህ በፊት የነበረው ምንድነው አርሶ አደር ማሳ ላይ ሰፊ ስራዎችን አሁንም እንሰራለን፣ ለወደፊትም እንሰራለን። በፊትም ስንሰራበት ነበረ። ግን ይሄኛው መስክ ጉብኝት ለየት የሚያደርገው እኛ ማዕከል ተቀማጭ ስፍራ ላይ እዚህ ባለበት ላይ ቋሚ ስራዎች ምርምር የሚሸት የሚታዩ ስራዎች መኖር አለባቸው። ምርምር ማዕከል ሲባል ቴክኖሎጂን አርሶ አደሩ መጥቶ ሌሎች ባለሙያዎች መጥቶ የሚማሩበት ልምድ የሚቀስሙበት ትምህርት የሚወስዱበት ማዕከል መሆን አለበት የሚል አቋም ይዘን ነው ወደዚህ የገባነውና በገባነው ልክ አሁንም መስክ ጉብኝት ላይ እናንተም እንዳያችሁት ብዙ ነገሮች የተጠናቀቁ ስራዎች አይደሉም። በሂደት ላይ አብዛኞቹ በሂደት ላይ ያሉት ናቸው። ወስነን በገባነው ልክ ርብርብ አድርገን ብዙ ነገሮችን ጀምረናል። ጥሩ ሂደት ላይ ያሉትን ስራዎችን አይተናል። በሰፊውም ለመስራት ሂደት ላይ ነው ያለነው። የግብርና ምርምር ኢንስቲትዩት ተግባራትን የጎበኙ የክልሉ ከፍተኛ አመራሮችና የፓርላማ አባላት በማዕከሉ በስማቸው የችግኝ ተከላ መርሃ ግብር አከናውነዋል። የዲጂታል ትራንስፖርት ክፍያ ስርዓት ከነሐሴ 30 2016 ዓ.ም ጀምሮ በሁሉም የክልሉ መናኸሪያዎች እንደሚቋረጥ የደቡብ ምዕራብ ክልል መንገድና ትራንስፖርት ቢሮ አስታወቀም። ቢሮው ከትራንስፖርት ዘርፍ ግብረ ኃይል ጋር የጋራ ምክክር መድረክ በቦንጋ ከተማ አካሂዷል። ቤተልሔም ምሩ ተጨማሪ አላት። የቢሮ ምክትል ኃላፊ አቶ አሸብር ይካሎ በክልሉ 4 መናኸሪያዎች የዲጂታል ክፍያ ስርዓት ተግባራዊ በማድረግ ዘርፉን ዘመናዊ ለማድረግ እንቅስቃሴ ቢደረግም ከታሰበው በተቃራኒ ለችግር መንስኤ ሆኗል ብለዋል። አገልግሎቱ በመናኸሪያዎች ከተጀመረ ወዲህ የመልካም አስተዳደር ችግር መፈጠሩን አብራርተው ለችግሩ መንስኤው ተግባራዊ የሚያደርጉ አካላት መሆናቸውን አመላክተዋል። አገልግሎቱ ቀጣይ በተሟላ ቴክኖሎጂ በአዲስ መልክ እስኪጀምር ላልተወሰነ ጊዜ ማቆም አስፈላጊ መሆኑንም ጠቁመዋል። በዚህም ከነሐሴ 30 2016 ጀምሮ አገልግሎቱ ሙሉ በሙሉ መቋረጡን ተናግረዋል። ባለሙያዎቹ በመናኸሪያ ውስጥ በሚሰሩበት ወቅት ከታሪፍ በላይ ማስከፈል፣ የተሽከርካሪ እጥረት እንዲፈጠር ማድረግና ሌሎች ብልሹ አሰራሮች መስተዋላቸውን ገልጸዋል። ከዚህም ጋር ተያይዞ በመናኸሪያ ውስጥ የሚገኙ ነባር የመንግስት ስምሪት ባለሙያዎች በአዳዲስ ባለሙያዎች የሚተኩ መሆናቸውን ጠቁመዋል። በቀጣይም መናኸሪያዎችን ሪፎርም በማድረግ በማህበራትና በመንግስት ተቀጣሪዎች ብቻ አገልግሎቱ እንደሚሰጥ ተናግረዋል። የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ሰላምና ጸጥታ ቢሮ ምክትል ኃላፊ አቶ ሀብታሙ አለሙ በበኩላቸው የዲጂታል ክፍያ ስርዓት እንደ ሀገር የተጀመረ ቢሆንም ከጠቀሜታው ይልቅ ጉዳቱ የጎላ መሆኑን አንስተዋል። የካፋ ዞን መንገድና ትራንስፖርት መምሪያ ኃላፊ አቶ ዘመዴ አንዳርጌ በበኩላቸው ውሳኔው ተገቢ መሆኑን ጠቁመው ለአፈጻጸሙ ሁሉም በቅንጅት መስራት እንዳለባቸውም አሳስበዋል። የቦንጋ ከተማ አስተዳደር ከንቲባ አቶ አስማማ ወደመ ከመናኸሪያ ለሚወጡ ሰራተኞች የስራ ምደባ አሰጣጥ ላይ የክልሉ ፐብሊክና ሰው ሀብት ልማት ቢሮ ድጋፍና ክትትል እንደሚያስፈልግም አመላክተዋል። በአንድ ሳምንት በደረሰ የመንገድ ላይ ትራፊክ አደጋ የ3 ሰዎች ህይወት ማለፉን የደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን አስታወቀም። ብሩክታይት ብርሃኑ ተጨማሪውን ይዛለች። በደቡብ ምዕራብ ኢትዮጵያ ሕዝቦች ክልል ፖሊስ ኮሚሽን የመንገድ ላይ ትራፊክ አደጋ መረጃና ስታቲክስ ዲቪዥን ኃላፊ ምክትል ኢንስፔክተር ወንደሰን ወንድሙ እንደገለጹት በክልሉ በአንድ ሳምንት ውስጥ 4 የመንገድ ላይ ትራፊክ አደጋዎች ደርሶ በሰው ህይወትና አካል ላይ ጉዳት ማድረሱን ተናግረዋል። በአደጋውም በዳውሮ ዞን ሎማ ቡሶ ወረዳ በሰርግ ስነ ስርዓት ላይ የነበሩ 2 አጃቢዎች ተገጭተው ህይወታቸው ሲያልፍ፣ በቤንች ሸኮ ዞን ሲዚ ከተማ አስተዳደር ባለ 3 እግር ባጃጅ እግረኛ ገጭቶ አንድ ሰው ህይወት እንዲያልፍ ማድረጉን ያመለከቱት ምክትል ኢንስፔክተር ወንደሰን በ5 ሰዎች ላይ ከባድ የአካል ጉዳት፣ በ2 ሰዎች ላይ ቀላል የአካል ጉዳትና አንድ በንብረት ላይ ጉዳት ማስከተሉን ገልጸዋል። የትራፊክ አደጋዎች በቤንች ሸኮ ዞን፣ ዳውሮ ዞንና ኮንታ ዞን የተመዘገበባቸው ሲሆኑ የአደጋው መንስኤ ቀኙን ለቆ ማሽከርከር፣ ለእግረኛ ቅድሚያ አለመስጠትና የተሽከርካሪ ቴክኒክ ችግር መሆናቸውን ምክትል ኢንስፔክተር ወንደሰን ጨምረው አስረድተዋል። ምክትል ኢንስፔክተር ወንደሰን ለአሽከርካሪዎችና ለመንገድ ተጠቃሚዎች ባስተላለፉት መልእክት እግረኞች ሁሌም የመንገዱን የግራ ጠርዝ በመያዝ ከፊት ለፊት የሚመጣውን ተሽከርካሪ እንቅስቃሴ እየተከታተሉ እንዲጓዙና አሽከርካሪዎችም ተሽከርካሪያቸውን ከማንቀሳቀሳቸው በፊት የቴክኒክ ችግር አለመኖሩን ማረጋገጥና ፍጥነታቸውን ቀንሰው እንዲያሽከረክሩ አሳስበዋል ሲል የክልሉ ፖሊስ ኮሚሽን የሕዝብ ግንኙነትና ኮሚሽን ዘግቧል።
ከውጭ የሃውቲ ታጣቂዎች 2 ነዳጅ ጫኝ መርከቦችን ማጥቃታቸውን የአሜሪካን ጦር ገለጸ። ሃውቲዎች ይህንን ጥቃት የሚያቆሙት በጋዛ ተኩስ ሲቆም ነው ብለዋል። ዘገባው የአልአይን ነው። ብሩክታይት ብርሃኑ ተጨማሪ ታቀርባለች። የአሜሪካ ጦር በኢራን የሚደገፉት የሃውቲ ታጣቂዎች 2 ድፍድፍ ነዳጅ የጫኑ መርከቦችን በቀይ ባህር ላይ አጥቅተዋል ብለዋል። ጦሩ እንደገለጸው ከሆነ ጥቃት የደረሰባቸው መርከቦች ከሳውዲ ሰንደቅ ዓላማ ስታውለበልብ የነበረችው አሚጃድና የፓናማ ሰንደቅ ዓላማ ስታውለበልብ የነበረችው ብሉ ላጉን ናቸው። ሃውቲዎች ብሉ ላግንን በበርካታ ድሮኖችና ሚሳኤሎች ማጥቃታቸውን ያመኑ ሲሆን ስለ ሳውዲ መርከብ ጉዳይ ግን ምንም ያሉት ነገር የለም። የአሜሪካ ማዕከላዊ እዝ ሃውቲዎች 2ቱን መርከቦች በ2 ሚሳኤሎችና ድሮን ኢላማ ማድረጋቸውና መሞታቸውን ገልጿል። 2ቱም መርከቦች ነዳጅ ጭነው ነበር ያለው የአሜሪካ ጦር መግለጫ ጥቃቱን ሃውቲዎች የፈጸሙት ኃላፊነት የጎደለው የሽብር ድርጊት ሲል ገልጾታል። ሮይተርስ 2 ምንጮችን ጠቅሶ እንደዘገበው መርከቦቹ በሚመቱበት ወቅት ተቀራርበው ሲጓዙ ነበር። የደረሰው ጥቃት ቀላል በመሆኑ መርከቦቹ ጉዟቸውን መቀጠላቸውም ተገልጿል። 2 ሚሊዮን በርሜል ድፍድፍ ነዳጅ የጫነችው የሳውዲያ አሚጃድ መርከብ ባለቤት የሆነው ሳውዲ ናሽናል ሺፒንግ ግሩፕ ስለ ጉዳዩ አስተያየት ለመስጠቱን ዘገባው ጠቅሷል። ብሉ ላግንን የሚያስተዳድረው የግሪኩ አስተዳደር ሲትሬንድ ማሪን ኤስኤ በተመሳሳይ ስለ ጉዳዩ መልስ አልሰጠም። የሱማስ ታንከሯ የመጨረሻ የመጫን አቅሟ 1 ሚሊዮን በርሜል ነዳጅ እንደሚሆን ተገልጿል። የሳውዲያ መርከብ በቀጥታ ኢላማ ተደርጋ ላይሆን እንደሚችል ዘገባው ምንጮችን ጠቅሶ ዘግቧል። የዓለም ትልቋ ነዳጅ አምራች ሳውዲ አረቢያ ሃውቲዎች መርከቦችን ኢላማ ለማድረግ በግዛቷ ላይ ሲተኩሱ በከፍተኛ ጥንቃቄ እየተመለከተቻቸው ነው። ሳውዲ አረቢያ ምስቅልቅል ካስከተለው የየመን ጦርነት ራሷን ለመነጠል እየሞከረችም ነው። የሃውቲ ታጣቂዎች በቀይ ባህርና በኤደን ባህር ሰላጤ በሚንቀሳቀሱ መርከቦች ላይ ከባለፈው ህዳር ወር ጀምረው ጥቃት እያደረሱ ያሉት ከእስራኤል ጋር እየተዋጋ ያለው ሐማስ አጋርነትን ለማሳየት ነው ማለታቸው ይታወሳል። ሃውቲዎች እስካሁን በፈጸሟቸው ጥቃቶች የሰጠሙ መርከቦችም አሉ። ሃውቲዎች ይህንን ጥቃት የሚያቆሙት በጋዛ ተኩስ ሲቆም ነው ብለዋል። አሜሪካና አጋሮቿ ሃውቲዎች እያደረሱት ያለውን ጥቃት ለማስቆም የመን ውስጥ ሰልቀው በመግባት የሃውቲ ይዞታዎችን ቢደበድቡም ጥቃቱን ማስቆም አልቻሉም። በስፖርት መረጃችን የአሜሪካ ኢንተር ሚያሚ ሊዮኔል ሜሲ ካጋጠመው ጉዳት እያገገመ መሆኑን ገለጸ። አርጀንቲናዊ የክለቡ አሰልጣኝ ታታ ማርቲኖ የሀገራቸው ልጅ ወደ ሜዳ የሚመለስበት ጊዜ ይፋ አድርገዋል። አንተነህ ፍቃዱ የክለቡ አሰልጣኝ ታታ ማርቲኖ አርጀንቲናዊው ኮከብ ካጋጠመው የቁርጭምጭሚት ጉዳት እያገገመ ነው ብለዋል። ሊዮኔል ሜሲ በአሜሪካ አዘጋጅነት በተካሄደው የ2024 ኮፓ አሜሪካ ጉዳት እንዳጋጠመው ይታወሳል። ሜሲ ለኢንተር ሚያሚው የመጨረሻ ጨዋታ ያደረገው በሰኔ ወር መግቢያ ነው። በአሜሪካ አዘጋጅነት በተካሄደው የ2024 ኮፓ አሜሪካ የምድብ ጨዋታ ላይ ያጋጠመው ጉዳት ከፔሩ ጋር በተደረገው የመጨረሻ የምድብ ጨዋታ እንዳይሰለፍ አድርጎታል። በፈረንጆቹ ሐምሌ 14 ከኮሎምቢያ ጋር በተደረገው የፍጻሜ ጨዋታ ላይ ካስተናገደው ተጨማሪ ጉዳት ወዲህ ወደ ሜዳ አልተመለሰም። ሜሲ በቁርጭምጭሚት ላይ የደረሰበት ጉዳት በየጊዜ ህመሙ የበረታ መቀጠሉ ሲነገር ቆይቷል። አሰልጣኝ ታታ ማርቲኖ ግን ተጫዋቹ መስከረም ወር አጋማሽ ላይ ወደ ሜዳ እንደሚመለስ ተናግረዋል። ኢንተር ሚያሚ ከ12 ቀናት በኋላ ከፊላደልፊያ ጋር በሚኖረው ጨዋታ አርጀንቲናዊ ኮከብ እንደሚሰለፍ ይጠበቅ። ሜሲ ከ104 ቀናት በኋላ ነው ለኢንተር ሚያሚ የሚጫወተው። ክቡራትና ክቡራን ተመልካቾች ለዛሬ ከከፋ ቴሌቪዥን ያዘጋጀናቸው ዜናዎች የተከታተላችሁትን ይመስሉ ነበር። ከቀሪ የከፋ ቴሌቪዥን ፕሮግራሞች ጋር ቆይታ እንድታደርጉ ጋበዙ። ዜናውን በመምራት ፍጹም ተሾመ ከእናንተ ጋር ቆይታ አድርጌያለሁ። ሰላም።